ከዛሬ ጀምሮ ጓደኛሞች አይደለም ሲጀምር። ማሽን አለኝ እግዚአብሔር ልቁረጥ አሪፍ አድርጌ ቆርጣለሁ። ፀጉር ነው አንገት አይደለም ያድጋል። ገብ በእናትህ ትከተለኝ። በጣም ከፍቶኛል። ሰላም እንዴት ናችሁ? ዛሬ ሰርፕራይዝ አለ ለእናንተ። የሚገርም ሰርፕራይዝ ነው። በቃ ደስ የሚያሰኛችሁን ሰርፕራይዝ ነው ይዤላችሁ የመጣሁት ዛሬ። ሜቢ ይህንን ቪዲዮ ሜቢ እሱ ዩቱብ ላይ ልታዩት ትችላላችሁ። እኔ ገንዘብ ጀስት በስልኬ ነው ሪከርድ እያደረኩት ያለሁት እና ይሄ ቢግ ብር ምናምን እያለ የሚሰክዝ ራስታሪ ምናምን የሚለው ማለት ነው። እና እሱ የኔ ጀረስ እንደሆነ ታውቃላችሁ። ሜቢ እሱ ዩቱብ ላይ አይታችሁ ሊሆን ይችላል ምናምን ነገር እና ዛሬ እኔ ቤት መጥቶ ምናምን አጋጣሚ በቃ ምናምን ዝም ብሎ አረፍና አፕ ነገር ለማድረግ ምናምን ነገር ቃደም ብሏል ምናምን እና ከዚህ በፊት ማለት ነው እኔ ይሄን ፀጉርን ተቆረጠው ምናምን ለው ነበር። በቃ ተቆረጠው ምናምን አስተካክለው ሉኪንግን ጉድ አድርግ ምናምን ነገር ምናምን ለው ነበረ እና እኔማ ቆርጥላለሁ ምናምን ስለው እኔ ተኝቼ ካገኘኸኝ ቁረጠኝ ብሎ ነበርና አላስቶታል ምናምን ወር ምናምን ሆኖታል። እና ዛሬ አጋጣሚ እኔ ጋር መጥቶ ናፕ አድርጓል እና ፀጉሩን ልቆርጦ ነው ማለት ነው። ቢግ ብር ነኝ ምናምን ያለ የሚዘክሰው ልጅ ማለት ነው። ፀጉሩን ቆርጥለታለሁ። ከዛ ሪያክሽኑን እናያለን። መጨረሻ ላይ ሲነሳ እንግዲህ ማበዱ አይቀርም። ግን ከዚህ በፊት ቃል ገብቷል። ተኝቼ ካገኘኝ ቁረጠኝ ብሎኛል። እቆርጠዋለሁ፣ አሳያቸዋለሁ። ተከተሉኝ፣ ከኔ ጋር ተከተሉኝ። እንግዲህ ከኪችን እየወጣሁ ነው። ጀለስ ናፕ እያደረገች ነው። ድምፄ እንዳይሰማ ቀስ ያልኩት ለዛ ነው። እና እስቲ 3-4 ዓመት ምናምን ነገር ለፍቼበታለሁ ምናምን ብዙ ገንዘብ ወጥቼበታለሁ ምናምን እያለች ነው የምትሰክሰው ጀለስ ናፕ። አሁን ዛሬ በቃ እንደ ሳምሶን ፀጉሯን ገንጥዬ ኃይሏን ነው የምነሳት ማለት። ተከተሉኝ። እምቢ አለኝ እናንተ እዚህ ጋር ምንድን ነው በምንድን ነው? ምን ያረክ ነው ጃል እንዴ? ቢግ ብር እንዴ? አታማል እንዴ? ፎርማል ሰው ነው ቶኝ በቃ ማን ዌልካም ቱ ዘ ጀንትልማን ያማል እንዴ ብራዘር? አንተ በእንሜ እንዳንቆ እስኪ አይ ባለፈው እኮ ተኝቼ ካገኘሽኝ ምናምን ነገር ቁረጭኝ ምናምን ነገር ብለሽኝ ነበር ማለት። አንተ ይብር ያስተን ይቁርጥ ኮን እዛ ቢን ውስጥም ጨምራለሁ 2-3 ፍሬ ማለት ነው። አንተ ጂን እንደ በኢየሱስ ስም አምፖል አረ በስማም ደ 2 ፍሬ 3 ፍሬ ቢን ውስጥ አረ ኪችኑ ከኪችኑ ጣበና እንዳታቦንብኝ እዛ ኪችን ታበላሻለህ። ፀጉር ብናኝ ምናምን ነገር አረ ጃኒ ይደብራል ብናኝ ምናምን ፀጉር ከኪችኑ ጣልኝ። አይ ይሄን አይደለም ከኪችኑ ጣልኝው ብናኝ ምናምን ነገር ነው። አይ ይሄ የኔ ራስታ አይደለም ያረዳል እንዴ? አንተ ጂል ምን ሆነ ነው በኢየሱስ ስም? አረ በስማ አንተ ፊልም መሰለህ እንዴ? ፕራንክ እንደዚህ ነው እንዴ የሚሰራው? የምን ፕራንክ ነው እንዴ? ከዚህ በፊት እኮ ለሳም በፊት ካገኘኝ ተኝቼ ካገኘኝ በመጣ እንደዚህ ጉድ ሰራኝ። ምን አይነት ሰው ተኝቼ ካገኘኝ ቁረጠኝ አልከኝ እኮ ማን ኖርማል ነው። ኖርማል ተስተካክለዋለህ። እንደ አንድሮቴት ጂ ነው የምትሆኘው። በቃ በመላጣው ጂ ነው የምትሆኘው። ይሄ ያለፈበት ፋራ አንተ ራስን ጠብቅ። ፀጉርን ለመንከባከብ እንደዚህ ነው ታዲያ የሚደረግሽ? አትነግረኝም እንዴ? ዝም ብለህ ከመቁረጥ ቲክቶክ ላይ የሰራሁት እኮ ቀልድ ነው። አረ ምን አይነት ሰው ነው? በኢየሱስ ንጽህናን ለመጠበቅ ራሱ የማይመች አይነት ኮንዲሽን እኮ ነው ይሄ። ራስታ ምናምን አሁን የኔ ፀጉር ለንጽህና እንኳን የማይመች ነገር አንተ ምንድን ነው እንደ ራስ አትሆንም እንዴ? ይሄ ባህላችን ፀጉር ማበጠር ነው ወዳጄ። አሁን አስተካክልሻለሁ። ኖርማል ነው አስተካክልሻለሁ። ፀጉር ተገኝ አንተ ሰክራ ወይ ጡዛ ወይ አሳል እንዴ? ይሄ ዩቲዩብ ላይ ፖስት ጀምር። ዌልካም ቱ ዘ ሪል ወርልድ ብሮ። በቃ ይሄ ራስታ ምናምን ምንድን ነው ራስታ ምናምን? ይሄ እንትን እኮ ነው የምመስለው አንተ አይነት ሰው ነው በኢየሱስ ስም። አሁን ታጠቢ ማለት ታጠቢ። አረ እንዳትጠግቢ በእናትህ ርቀትን ጠብቅ። የምር ተቆረጠው ዝም ብለህ 4 5 6 ነው ያነሱት። ለዛ ያስጠላል ካልተቆረጠው። ወይኔ የምር ተቆረጠው ሂድ
ለዚህ ነው ስሬ ብለህ ጠራኝ። ፀጉሬን ለመቁረጥ አንተ ቲክቶክ ላይ ሰሮት እኮ ቀልድ ነው። በላ ጠጣ ተዝናና አረፍ አልክ አይደል እንዴ? አሁን እኮ ቁረጠኝ እኮ ከዚህ በፊት ብለሃል እኮ። ቀልድ ነው እኮ ቁረጠኝ አልክ። እሺ አሁን ምንድን ነው ማድረግ? ያሉ ከሚጠፋ የወለዱት ይጥፋ ብሏል ጎሳዬ ተስፋዬ። አሚን ማን ነው? አንድ ካሜራውን አዞሮና አብነት አቦና ኤኒዌይስ ፋሚሊዎች በቃ we did it አሁን ፀጉሩን ያለው አማራጭ መቆረጥ ብቻ ነው። ካልተቆረጥከው የራስ ጉዳይ ነው። በእናትህ ትከተለኝ አንተ ሰው ግዳም እንደዚህ እንደዚህ ጉድ ለዩቲዩብ ሻሪፍ ነው። ለዩቲዩብ ለምን አፖዞች ልክልሻለሁ። ምን አይነት ጤነኛ 50 ፓውንድ አየር ላይ ትወርጃለሽ። ልክልሻለሁ ለዩቲዩብ ስቶር ፕራንክ እንዴ ወዳጄ ቤቱን አታበላሽ። አሁን እዚህ ዝም ብለህ ብናኙ ምናምን ብዙ አታጠበውም። ስቆርጦ አንተ መቀሱ ራሱ እምቢ ብሎት የሌለ እምቢ ብሎት ማለት አይዞህ ኖርማል ነገር እንደዚህ አይነት ይኸውልህ ውለታ ጓደኛ ከዛሬ ጀምሮ ጓደኛሞች አይደለም ሲጀምር። አሁን በቃ ለኤፊ እደውልላታለሁ አሳያታለሁ ምናምን ጭራሽ ደውለን ታሳየው ነው ወይ? we did it አይ ብዙ እያሰብንበት ነበር። ይሄ ልጅ በቃ አንተ ጋር ይርን እኮ እኛ እኮ በጣም እኮ ቀልድና የምረገባም ምን አይነት ሰው አልተማርክም? ቀልድና የምረገባም እንዴ ወይኔ በላቸው። ስማኝ ሮድማኖችን ነው መስበዝ ለንደን ሮድማኖች ዝም ብለው ስልክ ነው እኔ አንዴ ነው አንተ ትመስላለህ። አንተ የስራ ሰው እያልክ ታወራለህ። ወተነ አንተ ራስታውን አርኖ ፎርማሉን በቃ ገባ ሰው ሲያይ ከፍትፍቱ ፊቱ ነው አሳምር ሉኪንግን አሳምር። ቶኝ አሻ ከኔ ጋር ራሱ አትሄድም። ከዚህ በኋላ ካሜራውን አጥፋው ችግር የለውም። ካልተስተካከለ እኔ ቤት አሁን እዚህ ሀገር ያሳስሩኛል ነበር። ካሜራውን ወጋ ነበር ወልደ በልጅነት የራሱ ወልደ መርፌ ሲኖርብኝ መርፌ ሲወጋ እየሳኩ ምወጋ ልጅ ነበርኩ። እንደዛ ልጅ ማለት ሳልነበርኩ ብሎ መርፌ ማለት እሺ አሁን ምንድን ነው የማደርገው? እንዴ ትቆረጠዋለህ ማለት ያስቃል። በእናትህ ሲያስጠላ በእናትህ ምን ሆነሽ ነው ማለት? እስቲ ስንት ፍሬ ነው? ስንት ገና ጩጬ ፍሬ ነው። ግን ጨጣ ደብቀሽ ምናምን ብታረጊው ስቲል ማንም አያውቅም እንደተቆረጠ። በነገራችን እስቲ ስንት ፍሬ ነው የቆረኩት? ፍሬውንም ልንገርና 5 ፍሬ ይቆርጣል እስካሁን። ለምን እንትን አምጣት ጨርሰኝ። ከዚህ በኋላ ምንም ራስታ ነኝ። የምር ማሽን አለኝ፣ እግዚአብሔርን ማሽን አለኝ። አንተ ግን ልቁረጥ ቲክቶክ ላይ የምትየው ነገር በቃ የሆነ መሰለህ ኦል ሰዎች ማለት ነው። ሰው የሚሆነውን እንኳን አይደለም የሚኖር። በተለይ እናትህ ጎሽ ወይ አሁን ገና ሰው መሰለክ ነው የምትለው። ፀጉርን ብትቆረጥ እግዚአብሔርን ነው የምልህ። ይኸው ታመሰግነኛለህ። ማሽን አለኝ፣ እግዚአብሔርን ማሽን አለኝ። ቤት ጋብዘ እንደዚህ ጉድ ትሰራኛለህ። ኧረ አንተ ግን እውነት ሼም አዝኜብሃል። ለማንኛውም ችግር እኔ እንኳን አፌ ነው ይበለኝ፣ ችግር የለውም። አንተ ግን በኢየሱስ ደግሞ አድጓል እኮ በእናትህ ትንሽ እኮ ነው በቃ የቦምባርድ ይላል። አው ተወርሚያስ አረ ጃኒ አረ የሰላም ይዝ ጃኒ አሁን እንዴት ነው ካንተ ቤት ሞቶ እኔ ድጋሚ እዚህ ቤት ተመልሼ አልመጣም። ይኸውልህ ስማኝ፣ እግዚአብሔርን ነው የምልህ። እየሰከስኩ አይደለም። ይኸው እግዚአብሔርን ስማኝ። ቆይ ማሽን አለኝ። እግዚአብሔርን ልቁረጥህ አሪፍ አድርጌ ቆርጠሃለሁ። ፀጉር ነው አንገት አይደለም፣ ያድጋል። ገባህ? ፀጉር ነው አንገት አይደለም፣ ያድጋል። በቃ ላላ ብለሽ ትሄጃለሽ ምናምን። አንድ ራስ በኒው ሉኪንግ ምን ያክል ጊዜ እንደሚፈልግ ታውቃለህ? አሁን እሺ አልመልሰው አዲስ ነገር አስለምደው ላይ ምሮም እናትም ትወዳለች ፀጉር ስትቆረጥ። እናት ኢትዮጵያ ከሆነች ማለት ነው። ነው ምን ቤተሰቦች ራሱ ሼም ይዟቸው እኮ ነው መናገር። አንተ ራስህ ብዙ ያን ያክል አንቺ ላይ አይደል? ምሬ ነው። እሺ ተቆረጩን ምን እንደምመስልና ያለ ችግር የለውም። ና ቆርጠኝና ተመልሻን ተምዚ ቤት እግዚአብሔር ትቆርጣለህ። አንገቴ እንዳቆርጠኝ ደግሞ አንተ ጤና እግዚአብሔር እንዴ ምን አማራጭ እንደዚህ ብያለሁ። ታ ፀጉር አይቷል ምን እንደሰራኝ አያስታውቅም። ከኋላ ግን እኔና አንተ ይሱ ጤና የለውም እንዴ ታስመስለኝ። አረ በእናትህ ሶኝ በእናትህ ምን አይነት ሰው ነው? ድጋሚ እዚህ ቤት ተመልሻል በጣም ያዳልስ አምጦና ጨርሰኝ። ችግር የለውም። ድጋሚ ተመልሻል በጣም እንዳታናግረኝ ብሎክ አደርጋለሁ። ከዚህ በኋላ አንተ ምንም አይነት ግንኙነት አይኖርንም። ምን ይቀርብኛል? ቢል ትከፍልልኛለህ እንዴ? ቢል ኳንተ መከፈል እኮ ነው የሚመስለው። በቃ እኮ አልመጣም ይላል እንዳመጣ እንደውም ከዚህ በኋላ ዌልካም ቱ ጆኒ ባርበር ይላል። ፀጉሬን ቆርጠ። አረ ወይኔ ፉል ቪአይፒ ነው ዛሬ መንከባከብ ማለት
ና ይሄ የእናቴ እርግማን ነው መሆን ያለበት። ዛሬ አንተ ቤት ያሳደረኝ። ኧረ ተው አንተ ልጅ ይሄን ፀጉርን አንሳልኝ ይሉ ነበር ሁሌ እሰማለሁ እኮ አንተ አስበው የለም እኮ። ኧረ ተው ልጅ ይሄን ፀጉርን ብታውቅ ደረስኩላችሁ። እኔ እሳቸው ልጅ ደረስኩላችሁ። ወንድሞቼ እህቶቼ ራሱ ቤተሰቦቼ በጣም ጥሩ ጓደኛ ወይኔ ራስታይ የማን ፉል ፓኬጅ ይላል። መቀሱን የታረኩት ነው። ወይኔ አዘንኩ። መቀሱን የታረኩት። እሺ አሁን ምንድን ነው የሚሻለኝ? ምን ላድርገው? እዚህ ቤት እንደወጣሁ ድጋሚ አላናግረውም የኔ ልጅ። When I see you again ቆይ እስኪ እሱም ባይሆን አንዱን ተውልኝ ስጠኝ ደግሞ እንዳጥለው። ሉኪንግ ግን በጣም ያበረ እንደሚሆን አልጠራጠርም። እንዳጥለው ማለት ቢግ ብር አታዋራኝ ብሮ፣ አታናግረኝ። ሪስፔክትፉሊ ማለት ነው ራስታ የሆናችሁ ሰዎች። በጣም ግን ከባድ ነው በነገራችን ላይ ራስታ አኩራ አንተ ስም ፈልሰ ይባላል። ቆሻሻ ውስጡ ራሱ የሚይዘው ከባድ ነው። የመቆሻሻ ነው። እስኪ ያሳየኝ ቆሻሻ ነው። ቆሻሻ ሳይ ራስታ ለመሆን በነገራችን ላይ እብድ መሆን በቂ ነው። ወይኔ የራስታ ኮሚኒቲ ስመው ውገው ያ ካናን ራስ ወርንተዋል ራሱ ይረስታል። ባለፈው 20 ምናምን ሺህ ብር እኮ ነው ወጥቶት ይሄን ለመስራት በፓውንድ ቴኬር ማድረግ አለበት። ብዙ ጊዜ የምታየው የአንድሮቴክን ቪዲዮ ነው። አንድሮቴክ ደግሞ መላጣ ነው እና አንድሮቴክ መላጣ ስለሆነ ነው ማጂ መላጣ አንድሮቴክ ለምንድን ነው አንተ ምን ሆነ ነው? ወይኔ አስታቀኝ እኮ አሁንም ሳኩ። አንተ ግን እውነት ግን ቆሻሻ ይወጣ ኤኒዌይስ ቴንክስ የጀመርከውን በጨርስና ልሄድበት። እዚህ ቤት መቀመጥ አልፈልግም ያለደምሽ ራስታ ጓደኛ ያላችሁ ሰዎች እንደዚህ አስለምዷቸው። በቃ እንደዚህ በርግጥ እሱ አቆርጠኝም ቁረጠኝ ምናምን አይወሰድኩለት። ደግሞ እኮ ፀጉሬ የገባ ነው። ቅርጽ እኮ ነው ያራዳል። ፀጉሬ መሰራት አለብኝ በቃ። ወይኔ ራስታይ ሸፈን ያደርግልኝ ነበር። ሸክም ምንድን ነው? ሸክም እኮ ነው። ስንት ከፍያለሁ መሰለኝ ራስታ ለመሰራት። ይሁን ፀጉሬ መሰራት እፈልጋለሁ እና ፕሊዝ ሄር ላይ ነው ፀጉሬ ገብቷል። ለሚገባቸው አካል ሼር አድርጉላቸው። አንድ ጥያቄ ልጠይቅህ ነገራችን ላይ ለምን ድሮዝ በምታስጨንቀው? ለምን እንዴት አድርገህ ይሄን ነው የምሰራው ትላለህ። እኔ ዝናናለሁ በዚህ እንትን ክሮሻ አድርግ ማሽን አይደለም ችግር የለውም። እሱን ተው ቆርጠኛ። ለምንድን ነው የምታስጨንቀው? በዚህ ጋር መልስላችሁ ኢንተርቪው ላይ ሳፍ በደንብ እንደዚህ ፍምስና በደንብ እንደ ጫፍ ሳይነካ በፊት ኢንተርቪው ላይ አድርገኝ ወደፊት ስለማላገኝ ለምን ይመስላል ያራዳልች? ለምንድን ነው የምትሰክሰው? ማን ነው ስሙ? ይሄ ጀማል መንሱር ኑሮት ነው አፍሳምነኛለሁ። መልሱ ተመልሷል። አታስቀኝ፣ ተናድጃለሁ። ሙድ ውስጥ ነኝ ብሮ። አንተ ከጀርማም ከማን ነው ከጀማል መንሱር ጋር ትገናኙ? ምንድን ነው በምን ተገናኙ? በቃ አንተ ማሽን የለም እንዴ? በቃ መቀሱን ተው። አሁን ገና ሰው መሰልክ ማይሶ ዳውና አከም ቢግ ብር ነኝ ብትል ማን ነኝ ብትል የመጀረሻው ዘመን አሁን በዚህ ትንሽ ቢግ ብር ነኝ ተሸፋፍኝ ነው ማለት ቢግ ብር ነኝ። አይ እንግዲህ እንደምታዩት እንደዛ ጀምሬ እንትን ሽፍታ ይመስል ልጅ ወላችሁ እንዴት እናሳመርኩት። ቱፓክ ከቢግ ብር ነው ወደ ቱፓክ ተቀይሯል። ጀለስ ቀይሯል። በራሴ አላሳመርኩትም። እስቲ ይሄ ልጅ አላሳመርኩትም። ኧረ ጃኒ እሺ፣ አታንገላታኝ። እግዚአብሔር ቱፓክ ነው። ግን ቆይ እናንተ ሻሽ ብታስሪ ምናምን ቱፓክ ቆይ ቪዲዮን አንተ ላይ ነው እኔ ላይ ምን ፖስት አግራ ገባ። የማን ነው ቪዲዮ? እሺ ቲቪ ላይ ፖስት ይችላል። ሊፖስት ነው? እንዴት ነው አላሳመርኩም? የምር አላሳመርኩም። አምሮ እናትህ ትፍረድ። እናቴማ ተወደዋለች። በቃ ተቆረጠ ነው በራስታ የተጀመረ እንግዲህ በኖርማል ተለምድሟል። ይመቻችሁ። ቆይ እንጂ እናንተስ ምን ትላላችሁ? አረ ኮሜንት ስራ ሰውኝ ይሄ ያምራል ወይስ ራስታነት ያምራል? መፎገር አይቻልም። መሳደብ እንዳፎገሩት የነበረኛል ጓደኛ አንተ አንዴ ተጫወትክብኝ። መጀመሪያ ቢግ ብር ተመልሷል ይላል። ለማንኛውም ይሄን ቪዲዮ ስላያችሁ አመሰግናለሁ። ብቻ አንተ አንዴ ቀረስኩ ቪዲዮ እና አመሰግናለሁ። እሺ አመሰግናለሁ። ይመጫካ እንግዲህ በአዲስ ሉኪንግ ተመልሰን መጣና በጣም ከፍቶኛል። ሰብስክራይብ አድርጉ።